ታሪካዊው የዘንገና ብርጌድ ታምራቶች ከአምስቱ የብልጽግና ባለስልጣናት ግድያ እስከ ፋኖ አደረጃጀት፣ ከማህበረሰብ ንቃት እስከ ምልምል አባላት ማፍራት፣ ከምልስ አደረጃጀት እስከ የከዱ የመከላከያ ሻለቃዎች 12 ሆነው ጀምረው አሁን 1000 የታጠቀ የፋኖ አደረጃጀት፣ ከጋዜጠኛ እስከ ወታደራዊ ሳይንስ አመራር፣ ከቀድሞው የኢትዮጵያ የደህንነት መዋቅር እስከ ኮማንዶ ምልሶች መጣመር የተዋሃደበት የጀግናው ቲሊሊ ዘንገና ብርጌድ አዊ ዞን በሚገኘው በታላቁ በዘንገና ሐይቅ ራሱን የሰየመው ይህ የጀግናው የቲሊሊ ዘንገና ብርጌድ የማይሰለች ታሪክ ነው። አማራ ያገዛዙ ጭነት ከበደኝ ሳይል ተሸክሞ ኢትዮጵያ የምትባለዋን ሀገር ለማቆም በመሸከሙ ሲገደል ገበሬው እንደ አንድ ዜጋ እንደ ኢትዮጵያዊነቱ ማዳበሪያ ስጡን እኛም ግብርን ገብር በማለቱ አገዛዙ ግን በምላሹ አማራ በመሆኑ ብቻ አንተ የሚገባህ ሞትና ዋጋ መክፈል ነው ተብሎ በየጥሻው ሲገደል የአማራ ምሁራን አማራም ሰው ነውና አይሙት በማለታቸው በየጉራንጉሩ ሲታሰሩ ሴቶች እናቶችና ሕፃናት አማራ በመሆናቸው ብቻ አገዛዙ ባሰማራቸው በብልጽግና ጎብዳጆች ሲደፈሩና ሲገደሉ፣ ነፍሰ ጡሮች ሲገደሉ፣ ሕፃናት አማራ በመሆናቸው ብቻ ሲገደሉ፣ የአማራ ተማሪዎች በኦህዴዱ የብልጽግና ወታደሮች ሲገደሉ፣ የሰው ልጅ ተዘቅዝቆ ሲሰቀልና ሲቃጠል ለምን ተቃጠለ ሰው እኮ ነው በማለቱ ብቻ ከተወካዮች ምክር ቤት እስከ አንቂዎች ከጋዜጠኞች እስከ ደራሲዎች የታሰሩበት አማራ አሁንስ በቃይ በማለት ነፍጡን አንግቦ በተነሳበት ዕለት የቲሊሊ ዘንገና ብርጌድም በዛኑ ዕለት 12 ነው የአማራ ስቃይ በቃን በማለት ነፍጣቸውን አንስተዋል። በታጋይ በላይ አሰፋ፣ በታጋይ መዝገበ መኩሪያ፣ በታጋይ ማስረሻ በሪሁን፣ በታጋይ አሳየ ይሁኔ፣ በታጋይ አዲሱ ብርሃን፣ በታጋይ ገረመው ሰማይ፣ በታጋይ ቻሌ በላይነህ፣ በታጋይ በቀለ ታደሰ፣ በታጋይ ፍሬው ጽጋ፣ በታጋይ ሃይማኖት አስማረ፣ በታጋይ አይነት ቢተው፣ በታጋይ አሰፋ ወርቁ የተመሰረተው ይህ ድርጅት አሁን 1000 የታጠቀ ቡድን ሆኗል። ከአምስቱ የብልጽግና ባለስልጣናት ግድያ እስከ ፋኖ አደረጃጀት፣ ከማህበረሰብ ንቃት እስከ ምልምል አባላት ማፍራት፣ ከምልስ አደረጃጀት እስከ የከዱ የመከላከያ ሻለቆች 12 ነው ጀምረው አሁን 1000 የታጠቀ የፋኖ አደረጃጀት፣ ከጋዜጠኛ እስከ ወታደራዊ ሳይንስ አመራር፣ ከቀድሞው የኢትዮጵያ የደህንነት መዋቅር እስከ ኮማንዶ ምልሶች መጣመር የተዋሃደበት የጀግናው ቲሊሊ ዘንገና ብርጌድ አሁን በቲሊሊ ከተማ አንድም የብልጽግና አመራር እንዳይኖር አድርጓል። በጥቅምት ወር 2016 ዓመተ ምህረት 5 የብልጽግና አመራሮች ከአዊ ዞን ኮሶበር ከተማ እየመጡ የቲሊሊን ብልጽግና አመራሮችና የብልጽግናን አጎብዳጆች በሚያበረታቱበት ሰዓት ልዩ ኦፕሬሽን በመስራት 5ቱንም የብልጽግና ከፍተኛ አመራሮች በአደባባይ በቲሊሊ ከተማ በማጽዳት ዝናቸውን ከፍ ያደረጉት የቲሊሊ ዘንገና ብርጌድ ፋኖች አሁን በቲሊሊ ከተማ ምንም እንኳን መከላከያ ቢኖርበትም ከተማዋ ላይ የብልጽግና አመራር እንዳይኖር በማድረግ ከተማዋ በፋኖ ብቻ እንድትመራ አድርገዋታል። ከቡሬ ምሽግ ሰበራ እስከ ወንድዩ ልዩ ኦፕሬሽን፣ የሰከላን ከተማ ነፃ ማውጣት እስከ አጉት ከተማ ነፃ ማውጣት፣ ከብር አዳማው የእሳት እንዳድ እስከ አብስከን ትንቅንቅ፣ ከፍኖት ሰላሙ የብልጽግና እግሬ አውጪ ፍርጥጫ እስከ ኮሶበር አገው ሸንጎ ለቅሶ ምድር አንቀጥቅጥ ውጊያዎችን በማድረግ ታላቋን የቲሊሊ ከተማ በአደባባይ በአማራ ልሳኖች እንድትወደስ አድርገዋታል። ያለው ዱር ሲነጋገር